ፈጣሪ ፍጥረት ውስጥ አይገባም የሚለው ሎጂክ የእስልምናው ተረት ተረት ውድቅ ይሆናል ማለት ነው። ምክንያቱም ከላይ ኢብራሂም አለ፣ ከታች ደግሞ ሙሴ አለ። ወደ ቅርቢቱ ሰማይ በሚመጣበት ሰዓት ከቤቱ ወጥቶ ከኢብራሂም ዝቅ ሲል ወደ ታችኛይቱ ቅርቢቱ ሰማይ በመጣ ቁጥር በመካከላቸው ሰዎች ስላሉ እዚህ ጋር ባሳየናችሁ ሰዎች ምክንያት መሰረት አላህ ፍጥረት ውስጥ ይገባል። ለዘመናት ፍጥረት ውስጥ አይገባው የሚለው ተረት ተረት ውድቅ ይሆናል። ቡሃሪ 11:45 ክፈችልኝ። አላህ ወደ ፍጥረት ውስጥ እንደሚገባና በእነኛ ፍጥረት ውስጥ ደግሞ የተገደበ እንደሆነ በዚህ ማወቅ እንችላለን ማለት ነው። በዚህ መሰረት አላህ መጠነ እንትኑ ሊታወቅ የሚችል ሊለካ ሊመዘን የሚችል አካል ይሆናል ማለት ነው። ያ ደግሞ የጣዖትን መስፈርት የሚያሟላ ይሆናል። ቡሃሪ 11:45 ላይ Allah's messenger said, ያላ መልእክተኛ እንዲህ ብሏል፣ Our Lord, the blessed and the superior comes every night down on the nearest heaven to us when the last third of the night remains. ያላ መልእክተኛ እንደዚህ አለ፣ ጌታችን ታላቁ ኃያሉ ሁል ቀን 1/3ኛው ምን ሲል ሲቀር ምን ይሆናል? ወደ ቅርቢቱ ሰማይ ይመጣል። ከመጣ በኋላስ ልብ በሉ፣ ወደ ቅርቢቱ ሰማይ የሚላ ቅድም ማሳያችሁ ሐዲስ ላይ ደግሞ እዛኛው ላይ እንደናርጊው ፓራላል አድርጊውና ሁለቱንም የመጀመሪያይቱ ሰማይ ላይ ማንን ነው የሚያገኘው? አዳምን። the nearest heaven ወይንም ሰማይ ዱንያ የምትሏት የመጀመሪያይቱ ሰማይ ማለት ነው። ሙሐመድ ከዚህ ተነስቶ ወደ ላይ ሲሄድ የመጀመሪያይቱን ሰማይ ያገኘው አደምን ነው ያገኘው። ቅርቢቱ ሰማይ ዱንያ the nearest heaven እሷት when I reached no የቱ ጋር ነበርኩ? when I reached the nearest heaven እሱት ምን ይላል? when I reached the nearest heaven ይላል አይደለ? ከዚህ ተነስቶ አብርሃም ወደ ሙሐመድ ወደ ሰማይ ሲሄድ እቺ እኛ ምናያትን የመጀመሪያይቱን ቅርቢቱን ሰማይ ነው ያገኘው። the nearest heaven ይለዋል ማለት ነው። when I reached the nearest heaven ማንን ያገኘዋል? አደምን ያገኛል። አላህ ደግሞ ካህናት ስለሆነ ወደዚች ወደ ቅርቢቱ ሰማይ ነው የሚመጣው፣ እኛ ወደምናያት ሰማይ። ሁሌም አላህ እዚህ ጋር ደርሶ ይመለሳል ማለት ነው፣ እዚች ቅርቢቱ ሰማይ ጋር። እዚች ቅርቢቱ ሰማይ ጋር ደግሞ ማን አለ? አደም አለ። ስለዚህ ሁሌም አደምን ጎብኝቶ ይመለሳል ማለት ነው። ፊዚካል ቦዲ ያለው አካል አላህን መጥቶ ግሪት አድርጎ ተመልሶ ይሄዳል፣ ተሳልሞት ይሄዳል ማለት ነው። ይህ አካል ግዑዝ ነው እያልን ያለ ነው። ግዙፍ ቦዲ ስላለው ነው። ቦዲ ስላለው ፊዚካል የሆነ ሼፕ ያለው ስለሆነ፣ ስለዚህ ወደ ቅርቢቱ ሰማይ ከመጣ በኋላ ደግሞ ይህ አካል ምን ብሎ ይላል? ወደዛኛው አዲሱ ሰጅን የቱ ጋር ነበር? remains saying, is there anyone invokes me? ቀጥያም ቢውሽ ወደ ቅርቢቷ ሰማይ ይመጣና ከዛ አላህ ምን ብሎ ነገር is there anyone who invoke me and so that I may respond to his invocation? እኔን እንትን የሚለኝ አለ፣ ሲክ የሚያደርገኝ አለ፣ እኔን እንትን የሚለኝ አለ፣ የሚመጣ ሰው አለ እኔ ጋር። ኢንቮክ ማለት እንትን እንደ ነጅ እንደማድረግ ማለት ነው። እና እንደዛ እኔ እንትኑን እንደመልስለት ኢንቮኬሽኑን እንደመልስለት is there anyone to ask me so that I may grant him his request? እኔን የሚጠይቃለ ወይ የሚጠይቀውን ነገር እንዳሟላለት ሪኩዌስቶቹን እንድፈጸምለት። is there anyone who seeks my forgiveness so that I may forgive him? እንግዲህ ይቅርታን የሚጠይቃለ እኔ ይቅር እንድለው እያለ ይጠይቃል። አላህ ነው መጥቶ ይሄንን የሚለው። የቱ ጋር ሆኖ ነው ይሄንን የሚለው ካልን ደግሞ ቅድም ባሳያችሁ መሰረት ቅርቢቱ ሰማይ ላይ አዳም ያለበት ቦታ ላይ መጥቶ ነው ይሄንን የሚለው። አላህ ከዛ ሰባተኛው ሰማይ በላይ ቤት ውስጥ ተቤቱ ወርዶ ወደዚህ ይመጣል፣ ወደ ቅርቢቱ ሰማይ ይመጣል። በዚህም መሰረት ምን እንረዳለን? አላህ ፍጥረት ውስጥ ይገባል። አላህ ፍጥረት ውስጥ የሚገባ ከሆነ ደግሞ በፍጥረት ውስጥ ገብቶ ሼፕ ውስጥ እዛ ውስጥ ያ ቅርጹ የሚገባ ከሆነ እዛ ውስጥ ገባ ከተባለ ደግሞ አላህ ከፍጥረቱ ውጪ መኖር አይችልም ማለት ነው።
ከፍጥረቱ ውጪ በዛቱ መኖር አይችልም ማለት ነው። ዛቱ ምን የሆነ ነው? ፊዚካል ቦዲ ያለው እዛ ውስጥ ሊገባ ልክ ቤታችሁ ውስጥ እናንተ እንደምገቡ ልብ በሉ። የአላህ ቤት ነው ከተባለ የእፎይ ቤት ከተባለ እኔ ከቤቴ ውጪ ሊሆን አልችልም። ሰውነቴ ቤቴ፣ ከዛም ደግሞ ከቤቴ ውጪ ተርፎ ሊኖር አይችልም። ቤት ውስጥ ነኝ ከተባለ ምንድን ነኝ ማለት ነው? ቤቱ ከኔ ውጪ ነው የሚሆነው፣ እኔ ውስጡ ነው የምሆነው። ስለዚህ አላህም ቤት ውስጥ ነው ከተባለ አላህን የሚደብቀው የሚሸፍነው የሚከልለው ነገር አለ ማለት ነው። አላህ የሆነ ቦታ ላይ ልክ እንደኔና እንደናንተ አካሉ የተመጠነ የተገደበ የተወሰነ ነው ማለት ነው። ይሄ ደግሞ የጣዖታውያን መገለጫ ነው። ጣዖታውያን በእጅ የተሰሩ ስለሆኑ በሰራችሁላቸው ቅርጽ ውስጥ ይኖራሉ። ያ የተቀረጸላቸው ምስል የሆነ ቤት ውስጥ ይኖራል። ታደርጉታላችሁ። ቤቱ ከጣዖቱ ይበልጥና ቤቱ ጣዖቱን ሸፍኖት ይቀመጣል ማለት ነው። ስለዚህ አላህ ቤት አለው። ቤቱ ደግሞ የአላህ መኖሪያ ሲሆን የአላህ ቤት ውስጥ አላህ ሲሆን ከአላህ ይልቅ ቤቱ ይበልጣል ማለት ነው። አትሊስት በግዝፈት የአላህን ቤቱ ይበልጠዋል ማለት ነው። በግዝፈት በትልቀት የአላህ ቤት ከአላህ ይበልጣል። እኛ ግን እንዲህ እናምናለን። ፈጣሪ በሁሉ የሞላ በሁሉ ያለ፣ ወደ ላይ ብወጡ ወደ ታይ ብወርዱ፣ ከፍ ብትሉ ዝቅ ብትሉ በሁሉ ያለ ነው። እንደ አላህ ፊዚካል ቦዲ ያለው አይደለም። አምላካችን እንደ አላህ ፊዚካል ቦዲ ያለው ከሰማይ ወደ ታች ሲወርድ እዛኛው ከቤቱ ወጥቶ እንደዚህ የሚሄድ አምላክ የለንም። በሁሉ ያለ ስለሆነ ይህ አምላክ ደግሞ እንደ አላህ ፊዚካል ቦዲ ያለው ነው ብለን እኛ አምላካችንን አንገልጸውም። አምላካችን ረቂቅ ከአይምሮ በላይ ነው። አላህን ግን በቀላሉ ኢብራሂም በየቀኑ ሲወርድ ለሺህ ዘመናት ስላየው አላህ ምን አይነት እንደሆነ ጥቁር ነው፣ ቀይ ነው፣ ወፍሯል፣ ከስቷል፣ እንዴት ነው ቅርጽ አወጣ አላወጣ፣ ያችን 7ኛ ደረጃ ሲወርድ ሲመለስ በየቀኑ ከሌሊቱ 9 ሰዓት ላይ እንዴት ነው የእግር ጡንቻ አውጥቷል አላወጣም፣ ኢብራሂም በቀላሉ መገመት ይችላል። ሁሌም ስለሚያየው ማለት ነው። ሁሌም ኢብራሂም አላህን ስለሚያየው እንዴት ነው እሱ አባበጠ ይሆናል አልሆነም። ምክንያቱም ወደ ታች ሲወርድ ደረጃ መውጣትና መውረድ ታውቁታላችሁ አላድክም እንደሆነ የእግር ጡንቻ ለማውጣት እንደውም ደረጃ ላይ ነው አይደል እንትን የሚባለው ብዛት ከኋላ ምንድን ነው የሚባለው የእግር እንትን ለማውጣት። አንቺ እውነት መልሽ እንጂ ነው ዝም ብትይው ምን ለማውጣት ምን እንዲወጣ መስል እንዲወጣ ነው አልገባኝም። የእግር አንቺማ የኢትዮጵያ ወንዶች ያው እግረ ቀጭን ስለሆኑ ሁሉም እናንተ ሴቶች ደግሞ የእግር አሰሩ የእግር ጡንቻ ነው አይደል? የባቱ ላይ ጡንቻ ነው። ባቱን የሚገልጠው ጡንቻ ስላለው ነው እንዴ? የባት ማለት ነው። የባት ለማውጣት ያ ፊዚካል ቦዲ ካለው ኢማጂን ፊዚካል ቦዲ ካለው በወጣ በገባ ቁጥር ምን ይኖራል ማለት ነው? ጡንቻ እንትን ይኖራል፣ እድገቶች ይኖራሉ ማለት ነው። ስለዚህ እንደው አምላክ ለምን በስጋ ተገለጠ የሚል እንትን አለቻቸው። እንዴት ፍጥረት ውስጥ ፈጣሪ ይገባል የሚል አርጉመንት አላቸው። ለዘመናት ባለማቋረጥ አላህ ይመላለሳል። ክርስቶስ ፍቅሩን ለመግለጽ በስጋ የተገለጠ ሕያው አምላክ አለን። የነሱ ግን በስጋ ሳይገለጥ በባህሪው ተመላላሽ ነው። ኢማጅን በባህሪው እነሱ መለኮት ብለው ያሰቡት አካል ፍጥረት ውስጥ በየቀኑ ይገባል፣ በየሰከንዱ ይገባል፣ ይወጣል፣ ይገባል፣ ይገባል፣ ይወጣል፣ ይገባል፣ ይወጣል። ምን ፍጥረት ውስጥ ተመላላሽ ነው። ክርስቶስ በስጋ ሲገለጥ ከአባቱ ተለይቶ ሳይሆን በአባቱም እያለ ነው። ለዚህ ነው በሰማይም በምድርም እንዳለ ሲናገር በዮሐንስ ወንጌል ምዕራፍ 3 ቁጥር 13 ላይ ከሰማይ ከወረደ በቀር ሶሪ ጥቅሱን ረሳሁት። ከሰማይ ከወረደ በቀር ወደ ሰማይ የወጣ የለም፣ እርሱም በሰማይ የሚኖር የሰው ልጅ ነው ይለዋል። ከሰማይ ወርዷል። ሰማይ ሲል ልዕልናውን ክብሩን ለመግለጽ ነው እንጂ እንዲህ ሰማይ ሲባል ለሙስሊሞቹ አረዳድ እኛ ሰማይ እንደዛ ግዙፍ እዛ ቁጭ ያለ ወንበር አዘጋጅቶ እንዳላህ ቤቱ ሰርቶ ምናምን ብለን አናምንም። ልዕልናው ነው። ለዛ ነው ሰማይ ዙፋኔ ምድር መረገጫ አይነት ይችለዋል።
በሁሉ የሞላ በሁሉ ያለ ነው እሱ። በምድር እያለ ክርስቶስ በሰማይ የሞላ ነው። በስጋ ተገልጦ እርሱ በአባቱ ሕሊና ያለ ነው። ለሰው በምድር ተገልጦ ያለው ያ ክርስቶስ በአባቱ ሕሊናም በሰማይ በአባቱ እቅፍ ያለ ነው ክርስቶስ። ለዚህም ነው ከሰማይ ከወረደ በቀር ወደ ሰማይ የወጣ የለም እርሱም ሰው ልጅ ነው ያለው። ለዛ ነው። የእስልምናው አላህ ግን የተገደበ አካል ስላለው ሊሚትድ የሆነ ከዛ ውጪ መኖር ማይችል ነው። ያ ግድቡ አካል ከቤቱ ወጥቶ ቅርቢቱ ሰማይ ሲመጣ አትሊስት ቤቱ ባዶ ይሆናል ማለት ነው። ኢብራሂም ደግሞ 7ኛ ሰማይ ላይ እንደሆነ ተመልክተናል። ስለዚህ 7ኛ ሰማይ ተነስቶ ቤቱ ቢገባስ የአላህ ቤት መግባት አይችልም? አትሊስት ቤቱ ባዶ ይሆናል ማለት ነው። አትሊስት ፍጥረት ውስጥ ገብቷል ማለት ነው። አላህ በፍጹም ክሬሽን ውስጥ አይገባም የሚለው ተረት ተረት ይሆናል ማለት ነው። ፍጥረት ውስጥ ገባ ማለት ደግሞ አትሊስት ፍጥረቱ አላህን በግዝፈት ይበልጡታል። ልብ በሉ፣ ፍጥረቱ አላህን በትልቀት ይበልጡታል። በትልቀት በግዝፈት አላህ ከፍጥረቱ ያንሳል። አትሊስት አላህም የሚበልጥ ነገር ምን አለ? ሰማይ የሚባለው ነገር ውስጥ አላህ ሲገባ ሰማያት በትልቀታቸው ይበልጡታል ማለት ነው። ምክንያቱም ፊዚካል ቦዲ ስላለው እሱ ፊዚካል ቦዲ ስላለውና እነኛ ውስጥ ስለሚገባ ሙስሊሞች ላኩ እስቲ ይሄን ነገር እንዴት ታዩታላችሁ ወገን? ሙስሊሞች እንዴት ታዩታላችሁ አላህን ጉዳይ? እውነትሻ የአላህን ጉዳይ እንዴት ታዩዋለሽ? አንደኛ ሂጋረ ክሪፕ እንዴት ትልቅ የሚሆን ሜንሽን እንደሚሆን አልጠራጠርም። ኢስ ጎይንግ ቱ ቢ ሊት። ግን እኔ እዚህ ጋር አም ኮንፊውዝድ ዩ ጋይስ። ቤቱ የተፈጠረ ነው ያልተፈጠረ? ማለት ያለ ቤት የኖረበት ዘመን ነበረ ማለት ነው? ማለት ቤቱ ከፍጥረቱ ጋር ሲፈጥር አንድ ላይ ነው አፒር ያደረገው ወይስ ከቤቱ ጋር መጀመሪያም ቤቱ ኤግዚስት ያደርግ ነበር? ልክ እንደ ማህፀን ነው? እንዴት ነው ነገሩ? ኪችን አለ የለውም? ሽንት ቤት አለ የለውም? we don't know አይኖረውም። እሱ አይኖረውም። የትላንትና ታይትላችን ላይ ምን አይተናል? ድፍን ነው የሚለውን አይተናል። ሰው አይኖረውም። አይበላም፣ አይጠጣም፣ አይሸናም፣ ይይዛል። ኪችን as well as restroom አይኖረውም። ሁለቱ ነገሮች አይኖረውም። other than that ግን I'm pretty sure ይኖረዋል። ሻወርስ መውሰጃ የለውም? we don't know። አንተ በጣም ነገር ተናገረኝ ነበረ። I'm going to mute። ግን የቤቱ ነገር ቢጣራልኝ ደስ ይለኛል። is it like created or uncreated? ክሬትድ ከሆነ ያለ ቤት የኖረበት ጊዜ ነበር ወይስ እንዴት ነው ቤት የሚለውን ነገር የሚረዱት? ደበነፍል ደዳውት እንስጣችሁና እሱን ቢያስረዱንስ። አንቺ ቀጣፊ ቤት ሚል የታለ? እስኪ የታል ቤት ሚል? ቀጥፈሻል። ክርስቲያኖች ያለ ውሸት አወሩ። የታለ Where is Allah's house? Allah's house. I will show Allah's house. Show me. ውሸትሽን ነው። ይኸው አልበይት አልማእሙር አላስ። በስርዓት አላነበብሽም። የአላህ ቤት አይደለም። በቃ እኔ ከመጀመሪያውም ጀምሮ ቨርባሪ የሆንኩበት በኮንፊደንስ የምናገረው ነገር የአረብኛ በእንግሊዝኛ የተጻፉትን በስርዓት ስፔል ማድረግ ነው። ስለዚህ ይሄ ደግሞ ችግር የለውም። አስተካክለ ወይ ስፔል አድርገውና አረመኝ። አላስ ሀውስ ግን ይላል፣ የአላህ ቤት ይላል። what do you expect me to say? እንዴ ምንድን ነው ከኔ የምትፈልገው? ካለ ቤት የተፈጠረ መልስልን ወገናችን ትላለህ። አንቺ ቤትሽ የተፈጠረ ነው አልተፈጠረ ነው? የኔ ቤትማ ከተፈጠሩ ነገሮች የተሰራ እየተገጣጠመ ነው እንጂ በቃ አላህም ቤት ሰርቶ ነው አይገባው። ኦኬ የሰራበት ነገሮች ታዲያ is it like created or uncreated? አላህ አለም እሱት አላሁ አለም። ኧረ እንዴ ለሁሉ ያሰንቱ ለቃሉ አላሁ አለም፣ ለሩሁ አላሁ አለም።
ለዛቱ አለው ዓለም ለማህፀኑ አለው ዓለም ለኤቭሪቲንግ አለው ዓለም ትክክል ነው። ግን ቤቱ ራሱ ከምንድን ነው የተሰራው? we don't know እኔ አይቦት ብርሃንን እመርጣለሁ። ባይዘው እናንተም ከስር ቤቱ በምን የተሰራ ይመስላችኋል? እስቲ ቮት እናድርግ። ምርጫ የዲሞክራሲ አልገባም አሉ እርስ በርስ እያወራን ነው እና በዲሞክራሲ ብናደርገው ሁሉም ሰው ይገምት። በብሎኬት ነው ወይንስ በምንድን ነው የተሰራው? እኔ ብርሃን ብያለሁ። በብርሃን የተሰራ ቤት ሊሆን ይችላል። ከቴምር ሊሆን ይችላል ወይ ከጎጆ ቤት ነው እያሉ ነው። እስቲ ላይክ ስንት ክላስ ይኖረዋል? ስንት ክፍልስ ይኖረዋል? ማለት መኝታ ቤት አለው? አይ ዶንት ኖ። እኔ የምልህ ግን ሁረ ላይኖች የት ነው ያለሁት? በዚህ መሀል የት ነው የሚገኙት? እንጠይቃለን እነሱንም ቀጣይ እዛ ክሪቡ ላይ ከሆኑ ብዬ ነው ከኛ ዘንድ ስለሚላቸው እንግዲህ እዛ ቤት ውስጥም ሊሆኑ ይችላሉ። እሱን ነው የምልህ። ኢትስ ጎይንግ ቱ ቢ አ ቢግ ማንሽን። ይሄ ላይክ በቆይ ቪዲዮ ላውጣላችሁ የዲዝኒ እና ከኛ ዘንድ ብንሻ መጫወቻና ልጅን እንይዝ ነበር። አላምቢያ 17 እነሱን ሲፈታቸው ጃለሌን ሁር ላይኖቹ እሱ ጋር ስላሉ እነሱን ተገናኝቶ ልጅ ሊያስወልድ ይችላል ይላል አላህን ቢፈልግ ኖሮ ያ። ስለዚህ የፍላጎት ጉዳይ ነው። yes እሺ ዲዝኒ ሄቨን የሆነ ልጅ ያለው ሄርኩለስ የሚል ፊልም አይቼ ነበር እና እዛ ላይ እንዳለው ይመስለኛል ሳስበው ዝም ብዬ ፒክቸርስ አድርገው ማለት ነው። something like this ያ something like this እንደዚህ ፒክቸርስ አድርገው አንቺ እኮ አታምጪ። አይ ኖ ይሄ ዛፍ የለውማ። ሸጀረተል ሙንተሃ የምትባለው ዛፍ የለችም እዚህ አጠገብ። ያ ዛፍ አለ ሸጀረተል ሙንተሃ የምትባል ፍሬዋ በጣም ግዙፍ የሆነ እዛ ጋር ቁመው ነው ቅጠሉ የእንትን ጆሮ የሚመስል ዛፎች አሉ። ለምሳሌ እዚህ ጋር ያው ጨረቃዋም አለች። አይገርምሽም? እዚህ እነኚህ መላኢካዎቹ 7000 መላኢካዎቹ የሚሰግዱት እረፍት የላቸውም። እነኚህ ግን አርፈዋል፣ ጨዋታ ላይ ናቸው። እናንተ ቀልዱ ትገርማላችሁ። ያላ ቤት ላይ ነው የምቀልዱት። ስርዓት ይበላሉ እየጠጡ ይሄ እንኳን ሞሊ በጣም ነው ያጓጓማ። እኔ ራሱን ልገባበት እችላለሁ። የሚያምር ከሆነ ያለሽ probably this is the crib. I vote this one. I vote this one. You guys. ያው ዛፎቹም እነዚህ ሊሆኑ ይችላሉ ሜቢ አንድ ዛፍ ናት። እውነትዬ አንድ ዛፍ ናት። ሸጀረተል ሙንተሃ ትባላለች። እስቲ ቆይ ወይ ጀነሬት እናድርገው። እሺ ታዲያ እነዚህ ነገሮች ሁሉ መች ነው የተፈጠሩት? ዩ ጋይስ በስንት ቀን ነበር አላህ ፍጥረታትን ያስገኘው? ፎይ ኡስታዝ አይታወቅም። 7 ቀን ቢልም 7:54 ላይ ከዛ በፊትም የፈጠራቸው ነገሮች አሉ። በአመታትም አልጨረሰም። ቁርአን ራሱ የተጻፈው ከ50 ዓመት በፊት ሰማይና ምድር ከመፈጠሩ በፊት ቀለም ተፈጥሯለች ይላል። ቀለም ከተፈጠረ ደግሞ ፍጥረት ነችና ከዛ ቀን ጀምሮ መቆጠር አለበት ማለት ነው። እኮ ስለዚህ አሁን ታዲያ there is a high possibility ታዲያ ቤቱ እነ ብሪክ ምናምን መጀመሪያ ቀደም ብሎ መምጣታቸው ሊሆን ይችላል አይደል? ብርሃን እሺ ነው የተፈጠረው። ቴሪን ጠይቂው። ብርሃን የላቸው አይኖቼ ብሏል። ላምበዲና አይ የምሬን እኮ ነው። አሁን ቀይ መቼ ነው ብርሃን የተፈጠረው? ከብርሃን በፊት ቀን ቆጥሯል እኮ አላህ ተሳስቶ።
እስቲ እሺ ቀን ከቆጠረ ስለዚህ ቤቱ ብርሃን አይሆንም። የኔ ግምት የተሳሳተ ነው ማለት ነው አይደል? ማለት እኔ በምን የተሰራ ቤት ነው ስትል በብርሃን ትንሽ ደህና አላርግላቸው ብዬ ብርሃንማ ልብሱ ነው። አላህ ብርሃን የሚለብሰው ነው። ቤትና ልብሱን እየለየን እንጂ ወገን እኮ ብርሃን ልብስ ነው ስል ቤቱም እንደዛ ቢሆንስ ብዬ አስቤ ነበረ። እና ያው እንትን ነው ፍጡሩን አይመስልም የሚሉ አይደለ? በቃ ትንሽ ከኛ ከምንሰራቸው ቤቶች ሞር ማግኒፊሰንት ላድርግለት ብዬ በብርሃን ነበር ያሰብኩት። ስለዚህ ይሄ እንደዚህ ከሆነ ብርሃኑ ያልነበረበት ኦኬ ይሁን። እሺ ብርሃን አለ ቀብራችን ያበራል እና ይሄ ኑር ነው እና አይመስለኝም ብርሃን። እሺ ሙስሊሞች አላህ ከሌሊቱ 9 ሰዓት ከቤት ወጥቶ ነው የሚመጣው? እስከነ ቤቱ ነው የሚመጣው? ቤቱን ማብራት ትመጣለች ወይስ እሱ ብቻ የሚመጣው? ባህሪ ያለ አካል አይቆምም፣ አካል ያለ ባህሪ አይቆምም። ቤቱ ባህሪው ነው ካላችሁን፣ ኦኬ ባህሪ ያለ አካል ይቆማልን? የአላህ ባህሪስ ፍጡር ሊሆን ይችላልን? ኦኬ የአላህ ባህሪስ ለየብቻ ታላ ተነጥሎ ይቆጠራልን? ተተቆጠረ ስንት አምላክ ነው የምታመልኩት? ቤቱም ራሱን የቻለ ፍጡር ያልሆነ ባህሪ ይሆንና ራሱን የቻለ አካል ይሆንና ስንት ጣዖት ታመልካላችሁ ሚል ያመጣባችኋል። እንዴት ታዩታላችሁ ይህን ነገር? እቺ ሴትየው በቃ የአላህን ቤት ጄኔሬት በማድረግ ላይ ተጠምዳለች። አዎ ማለት ኤጋሚ ኪሪየስ ማለት እነዚህ አክቹዋል ፕሌስ ተደርጎ ነው የሚታሰቡ። ስለዚህ እነዚህ ሜታፎሪካል እስካልሆነ ድረስ በዚህ መንኩ ደግሞ ናሬት ከተደረገ እኛ ኢማጂኔሽናችን ተጠቅመን የመሳልና መብት አለን ብዬ አስባለሁ። እኔ ፐርሰናሊ ያንን በአይምሯችን የመሳል መብት እስካለን ድረስ ይህንን ደግሞ የሚያቀልልን ቴክኖሎጂ መጥቷል፣ አርቲፊሻል ኢንተለጀንስ። ስለዚህ እሱን ተጠቅመን ጀነሬት አድርገን ምን ሊመስል እንደሚችል እየሞከርን ነው። ቡራቅ ማን ነው አይቶ ምስሉን የሰጠው? ማለት ቡራቅ ማንኛውም ምስል ጣዖት ነው ይባል የለ? ግን ቡራቁ አሁን እኔ ራሱ በልጅነቴ እኛ ቤት ነበረች ያቺ ቡራቅ ከ3 ፖሊሶች ህፃናቶች ጋር። ምን አልከኝ እፎይ? አይ ምንም አላልኩም። እና ያቺ ቡራቋስ ማለት ማን ነው ስሎ ያመጣት? ምስሏ ከዛ የመጣ ነው? ምስሏ ስለመምጣቱ ስላለመምጣቱ አላውቅም። እችኛዋን ነው የምታያተው? አዎ እሷ ናት። ከዞራስትራኒዎች እንደተወሰደች ነው የማውቀው። ከነሱ እንትን የተወሰደ እንትን ነች። የጣዖታውያንን እንትኖች የወሰደ ታሪክ ነው። አክቹዋሊ ወደ 7ኛ ሰማይ ሄደ የሚለው ታሪኩ ራሱ የተኮረጀ ነው። ባይዘ ከተለያየ ቦታ የተኮረጀ ነው። እችኛዋም ፈረስ ከሌላ ቦታ እንትን የተወሰደች ነች። መሐመድ በዚህ ሄድኩ ያለው ከሌላ ታሪክ ላይ የኮረጀውን ነው። ኦኬ ግን ወደ እስራኤልም እኮ ሄደዋል እፎይ። ማለት ገና ከሳኡዲ ሲነሳ ቡራቋ መታ ሌሊት ላይ ስትወስደው ወደ መክሲደል አቅሳ ነው የሄዱት። ከዛ በኋላ ነው ወደ እንትን የወጡት። ተረት ተረት ነው፣ አፈ ታሪክ ነው። እና የዛለታ ቤት ተኝቶ እንዳደረ አይሻ ተናግራለች። የትም አልሄደም ተኝቶ ነው ያደረው ብላለች። እና በአንድ ሌሊት እስራኤል ሄዶ ከዛ ሰማይ ላይ ሄዶ ከዛ 7ኛ ሰማይ ከዛ አላህን አናግሮ ከዛ ደግሞ አላህ 50 ጊዜ ስገዱ ብለዋል። ከዛ ሲያስቀንስ እንደዛ ብሎ መጣ። ተረት ተረት በዚህ ተቀምጦ እየጋለበ ማለት ነው ሄደው። የት እስራኤል ቅድሚያ ሄደ። አላስቃ መስጊድ በር ዳሰረ። ከዛ ገብቶ ሰገደ ይላል። ውሸት። ምክንያቱም መስጊድ አላስቃ የለም፣ በዛ ዘመን ፈርሷል። መስጊድ አላስቃ የሚባል የለም። የሰለሞንን ቤተመንግስት መቅደስ ከሆነ በዘሩባቤል የተሰራው የታደሰው ማለት ነው። እሱ በ7ኛው ክርስቶስ ባደረገ በ7ኛው እንትን ሮማ አፍርሰዋለች።
ለታሪክም የለም። ይሄ የተሰራው መቼ ነው? በኋላ በዑመር የተሰራ ነው። መስጊድ አላስቃ የሚሉት አሁን በኋላ የራሳቸው ታሪኮችም ያስቀምጡታል። በ7ኛው ሴንቸሪ የተሰራ ነው። በዛን ዘመን በዛን ጊዜ ቤተ መቅደስም የለም በእስራኤል ላይ። ምክንያቱም ትንቢተ ዳንኤል ምዕራፍ 9 ላይ መሲሁ እንደሚመጣ ልብ በሉ፣ መሲሁ እንደሚመጣ እንደሚሞት ትንቢት ተነግሯል። ልብ በሉ፣ ኢየሱስ እንደሚመጣና እንደሚሞት በትንቢተ ዳንኤል ምዕራፍ 9 አይ ቲንክ ምዕራፍ 9 ወይም 10 ላይ ምዕራፍ 9 መሰለኝ ኢየሱስ እንደሚመጣና መሲሁ እንደሚመጣና እንደሚሰቀል እንደሚሞት እሱ ከሞተ ከተነሳ በኋላ በሰባኛው ላይ ልብ በሉ፣ በሰባኛው ዘመን ላይ ቤተ መቅደሱ እንደሚፈርስ ትንቢት ተነግሮ ነበረ። ኢየሱስ መጣ፣ ተሰቀለ፣ ሞትን በሞቱ ሻረ፣ አረገ። ባረገ በሰባኛው ዓመት ላይ ሮም ቤተ መቅደሱን አፍርሰዋለች። የትኛውንም ታሪክ ቼክ አድርጉት። ይሄንን ኢየሱስ ባረገ በሰባኛው ዓመት ላይ ሮም ቤተ መቅደሱን አፍርሰዋለች። የራሳቸው የሙስሊሞችን ታሪክ እንኳን ቼክ አድርጉ። ቤተ መቅደስ ብሎ ነገር የለም። አሰራትና ወደ ውስጥ ገብቶ ሰገደ ይላል። ውሸት። ቤተ መቅደስ የለም በዛን ሰዓት፣ ምንም ማምለኪያ ቦታ የለም። ያኔ እዛ ፈርሷል። ይኸውን አለ የሚሉት በኋላ የተሰራ ነው፣ በ7ኛው ሴንቸሪ የተሰራ ነው። ከዛ ሲሄድ ወደዛ እንደተረት 6ኛ ሰማይ 7ኛ ሰማይ ላይ ከዛ የአላህን ቤት አገኘሁት ብሎ ያወራው ተረት ይሆናል ማለት ነው። በተመሳሳይ አይሻ ደግሞ የዛለታ ቤት ውስጥ ተኝቶ አድሯል ስላለች ማለት ነው። የቢ ግልጽ ነኝ ግን እያወራሁት ያለሁት ገብቷችኋል ነው? አይገባችሁም? አዎ፣ ኧረ ገብቶናል በጣም ታሪኩንም ስለማውቀው በጣም ነው። አሁን በዛን ሰዓት መቅደሱ እንደሌለ በእርግጥ አላቅም ነበረ፣ ያለ ነበር የሚመስለኝ አሁን ስትል እንጂ በዛኛው ዘመን እውነትም አስሯት የገባ መስሎኝ ነበር። በጓሮ በኩል መጀመሪያ በአንደኛው ሳይድ አሰራት፣ ከዛ በኋላ ገባ ሰገደ፣ ከዛ በኋላ ወደ አርሽ ወጣ ስለሚል ማለት ነው። እና እንደዛ ነበር የሚመስለኝ። እኔ በደንብ ተረድቻለሁ። እሱን ለማድረቅ አሁን ላይ እንደሌለ ቤተ መቅደሱ ሁሉም ያምኑበታል። አሁን ሙስሊሞቹም ያምናሉ። ምክንያቱም ይሄ ፋክት ነው። በቃ ዲናይ ሊደረግ ማይችል ኢየሱስ ባረቀ በ7ኛው ዓመቱ ላይ ቤተ መቅደሱ እንደፈረሰ ልብ በይ። ኢየሱስ ባረገ በ7ኛ ዓመቱ ላይ ፈርሷል። ይሄንን ደግሞ ትንቢተ ዳንኤል ላይ ኢየሱስ ከመወለዱ ከመምጣቱ አስቀድሞ በ100 ዓመታት በፊት ትንቢት ተነግሮ ነበረ። ኢየሱስ ከሞተ ከተነሳ በኋላ በ7ኛው ዓመት ላይ ቤተ መቅደሱ እንደሚፈርስ ትንቢት ተነግሮ ነበር። እንዳልኩሽ ኢየሱስ በመጣ ከተነሳ በኋላ በ7ኛ ዓመቱ ላይ ነው የፈረሰው። ይሄን ቼክ አድርጉ፣ ጎግል አድርጉና ቼክ አድርጉት። ሮም አፍርሰዋለች። ስለዚህ ሙስሊሞች ይሄንን ያውቃሉ፣ ምሁራኖቻቸውም ያውቃሉ። ይሄንን አይክዱም አሁን ላይ፣ ምክንያቱም ዓለም የሚስማማበት ፋክት ስለሆነ። ነገር ግን በምን ያርሙታል መሰልሽ? አሁን ቤተ መቅደሱ ፈርሷል፣ ውስጥ ገብቶ ሰገደ የሚለውን አይ ምድር ሁሉ ያላህ ስለሆነች የፈረሰበት ቦታው ላይ ነው ሄዶ ዝም ብሎ የሰገደው ይሉሻል። ገባ ይላል እኮ ገብቶ እንደሰገደ ውስጥ ገብቶ አዎ ማለት ግቢ ውስጥ እንደገባና ግቢ ውስጥ ቡራቋ እንደታሰረች እኮ እዛ ጋር ገልጿል። ረውደቱል አንዋር ላይ እኮ ግቢ እኮ ለመግባት እኮ ስትራክቸሩ ኤግዚስት ማድረግ አለበት ነው ፓወርፖይንት ስትራክቸሩ ኤግዚስት ነው። የፈረሰ ቦታ ከሆነ እንዴት እዛ ውስጥ ሊገባ ይችላል? ያ እሱን ኮኔክት ሳሳተው መሐመድ ያ ከዛ ምን ይሉሻል መሰለሽ? ምድር ሁሉ ያላህ ነች፣ ስለዚህ አላህ እዛ ቦታ ሰገደ፣ ስለዚህ እዛ ቦታ ገባ እንደማለት ነው ምናምን ብለው ይፎግራሉ ማለት ነው። ቦታው ላይ ሰገደ ማለት ነው ይሉሻል። ግን ውስጥ ገባ ይላል። ውስጥ ገባ የሚባለው የሆነ ቤት ሲኖር ነው። እና ይመቻቸው ሙስሊሞች ጭንቅላታቸውን ትዊስት የማድረግና ይህንን ማያነብ ህዝብ የመደለል ብቃት ስላላቸው እንደዛ ይጫወቱበታል። ኤኒዌይስ ግን አላህ ከዛም ብሎ እንደዛም ብሎ ሲሄድ 7ኛ ሰማይ ደረሰ። ከዛ አላህን ቤት አየው። የአላህን ቤት አየው። የአላህ ቤት ደግሞ ከ7ኛው ሰማይ በላይ ነው። አላህ ቤት ካለው ደግሞ አላህ ቤት ውስጥ ከሆነ ደግሞ አላህ ምን አለው ማለት ነው? ሊሚትድ የሆነ አካል አለው ማለት ነው። ከዚህ እስከዚህ ተብሎ ሊነገርለት የሚችል
ግዝፈት ያለው ርቀት ያለው ክብደቱ እንደዚህ ተብሎ ቁመቱ እንዲህ ተብሎ ሊነገርለት የሚችል አካል ነው ማለት ነው። ይህ አካል ደግሞ አትሊስት ፍጥረታት በመጠናቸው በሚዛን መጠናቸው በአካላዊ ክብደታቸው ወይንም ደግሞ በትልቀታቸው በዳይሜንሽናቸው አላህን ይበልጡታል ማለት ነው። አላህን የሚበልጠው ነገር አለ። አላህ አትሊስት እንዴት ነው ከማጠሯ መወጠሯ የሚባል ነገር አለ። አጠር በጠር ያለ ነገር አንዳንዴ እንዴት ነው አባበጤው ሰዎች ጋር የሆነ ጎረምሶች ግብብዳ አካላት ጋር የሆነ አነስ ያለ ውጥር 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 ሲል ከማጠሩ መወጠሩ እንደሚባለው ነገር የሆነ ትንሽዬ አካል ነው ይሄንን ትልቅዬ ነገር የፈጠረው ብላችሁ ሁሉ ልትናገሩ ትችላላችሁ። ኢብራሂም አሁን ሁሌም ሲያየው እዛ ሰባተኛ ሰማይ ላይ ሆኖ አላህ ከቤቱ እየወጣ ወደ ታች ሲወርድ ሲያየው ሲወጣ ሲወርድ ሲወጣ ቆሞ ይታዘበዋል ማለት ነው። ይሄ ነው አሁን እኛን የፈጠረን እያለ ልክ እንትን እያየው ማለት ነው። ምክንያቱም በባህሪው ነው እንደዛ የሚያደርገው በመገለጥ አይደለም። አምላክ እኛ ግን ምን ብለን እናምናለን? ማንም አላየውም፣ ማንም ሊያየው አይችልም፣ ማንም አያየውም። በባህሪው አምላክ በባህሪው በፍጹም ለማንም ሊታይ አልታየም፣ ሊታይም አይችልም። ምክንያቱም የኛ አይምሮ ሊያየውና ሊወስነው የሚችለው ጥቂት ነገርን ብቻ ነው። አይታ አንተ የምትወስነው ከሆነ ያንተ የአይምሮ ውጤት ይሆናል ያንተ አምላክ ማለት ነው። ቁመቱ ይሄ ነው፣ ክብደቱ ይሄ ነው፣ ወርዱ ይሄ ነው፣ እዚህ ነው፣ መልኩ እንዲህ ነው ብለህ የምትናገርለት ነገር ፍጥረት ለሆነ ነገር ነው፣ ግዝፈት ላለው ነገር ነው፣ ክብደትና ሊነካ ሊዳሰስ ሊታይ ለሚችል ነገር ነው፣ ቁስ ለሆነ ነገር ነው። አይተህ በዚህ በስጋዊ አይንህ ተመልክተህ እንዲና እንዲያ ነው ብለህ ልትናገርለት የምትችለው ነገር ያንተ የአይምሮህ ውጤት ሲሆን ነው። ፈጣሪ ግን ከአይምሮ በላይ ነው። ፈጣሪ ግን በሁሉ የሞላ ነው። ፈጣሪያችን እንደኛ ግዑዝ አካል አይደለም፣ ግዑዝ አካል ያለው አይደለም። ሰው እንደዛ ካልሆነ የኛ አይን ደግሞ ሊያየው የሚችለው ግዑዝ አካላትን ነው። ያንን ብርሃን አይናችን ስቦ ከዛ ያንን ብርሃን ሪፍሌክት አድርጎ ሊያይ የሚችለው ግዑዝ አካልን ነው። የኛ አምላክ ደግሞ ግዑዝ አካል ያለው አይደለም። ግዑዝ አካል ያለው ካልሆነ ደግሞ ከዚህ እስከዚህ ነው ፈጣሪ ብለን ልንገድበው የምንችለው አይደለም። ምክንያቱም አምላካችን እግዚአብሔር መንፈስ ነው፣ ረቂቅ ነው። ነገር ግን በብሉይ ኪዳን ላይ በተለያየ መልኩ ለነቢያት ሲገለጥ ነበረ። ያ ማለት ግን በባህሪው ተገለጠላቸው ማለት አይደለም። አንድም ቦታ ላይ አምላክ በባህሪው ተገልጦ አያውቅም። አንድም ቦታ ላይ ምክንያቱም በባህሪው ተገልጦ ፍጥረት ሊያየው ሊመለከተው ስለማይችል በሁሉ የሞላ በሁሉ ያለ አካልን ከዚህ እስከዚህ ነው ብለህ ልገድበው ስለማችል ፈጣሪን እንደዛ አይተህ እንዲና እንዲያ ነው ብለህ ልትናገርለት አትችልም። አላህ ግን ተገድቦ ያለ አካል ስለሆነ ግዝፈት ያለው አካል ስለሆነ ወርድና ክብደት ቁመትና ዳይሜንሽን ያለው ስለሆነ ሲወጣና ሲወርድ ፍጥረት ውስጥ ሲገባ ታገኙታላችሁ። እንደኔና እንደናንተ እጅ እግር ያለው ሜታፎሪክ ያልሆነ ሲወርድና ሲገባ ታገኙታላችሁ። ያንን አካል ታዩታላችሁ። ያ ደግሞ የሰዎች ፍጥረት ሰዎች የፈጠሩት ባይምሯቸው ይሆናል ማለት ነው። አምላክ በእኛ ራሱን ሊገልጥ በፈለገው መጠን ለሰዎች ተገልጧል። በተለያየ መልኩ ለሰዎች ተገልጧል። ለነቢያት ተገልጧል። በመላእክት አምሳል ተገልጧል። በሰው አምሳል ተገልጧል። ያ ማለት ግን ባህሪው ነው ማለት አይደለም። አምላክ በባህሪው ለሰዎች ታይቷል ማለት አይደለም። ለሰዎች እንዲስማማ ግን በሰዎች አምሳል ተገልጧል። በመላእክት አምሳል ተገልጧል። በባህሪው ባኗኗሩ በራሱ በባህሪው ግን አምላክ ለፍጥረት አልተገለጠም፣ አይገለጥም። ወደፊትም አሁንም እንደዛ ነው ማለት ነው።